ሰላም ደረስተልኝ ክብራትና ክብራን ተመልካቾቻችን በየሳምንቱ ይዘንላችሁ የምንቀርበውን ዝግጅት በዛሬው ዕለትም ይዘንላችሁ እንቀርባለን። የተለያዩ እንግዶችን እናቀርብላችኋለን። ቀሳውስት ራባናት እንዲሁም ደግሞ ተጽኖ ፈጣሪ በማህበረሰቡ ተጽኖ ፈጣሪ የሆኑ ሰዎችን እንዲሁም ደግሞ ደራሲያንን ይዘንላችሁ እንቀርባለን። በዛሬው የኦሪት ክፍል ደግሞ አራተኛው የኦሪት ክፍል ዘሁልቁ የመጨረሻው ምዕራፍ ነው። ሁለቱ በሳምንቱ በዚህ ቅዳሜ የሚነበቡ ሁለቱ የኦሪት ክፍሎች ባንድ ላይ ይነበባሉ። ስለዚህ ይሄ የመጨረሻው የኦሪቱ የአራተኛው ኦሪት የዘሁልቁ የመጨረሻው ምዕራፍ ነው ማለት እንችላለን። ለዚህ ደግሞ በዛሬው ዕለት የጋበዝነው የተከበሩ እንግዳ አቶ ሽሙኤል ምህረት ወይም ደግሞ እኔ እንደምጠራው ጋሽ ሽሙኤል ምህረት በሚል ነው የምጠራውና ያው ብዙ ጊዜም ስለምንታወቀው ለዚያ ነው ጋሽ ሽሙኤል ምህረትም እያልኩኝ የምጠራው። ስለዚህ እሳቸው ደግሞ የአሽዶድ ከተማ የማህበራዊ ሰራተኛ ነበሩ። በአሽዶድ መዘጋጃ ቤት ሁላችሁም ታውቃላችሁ። ብዙ ዝርዝር ውስጥ አልገባም። አሁን ደግሞ አዲስ መጽሐፍ ጽፏል። ያ መጽሐፍ ደግሞ የኢትዮጵያን ታሪክ ያዘና በሃይማኖትም በአጠቃላይ በስደት በነበርንበት ጊዜም አጠቃሎ ያዘ ስለሆነ ስለዚህ ከሳቸው ብንሰማ ይሻላል። በመጀመሪያ ጤና ይስጥልኝ ጋሽ ሽሙኤል። ጤና ይስጥልኝ አቶ ጋቪ፣ እንዴት ነህ? እኔ ሰላም ነኝ። በመጀመሪያ በጣም ደስ ብሎኛል ወደዚህም ስለመጡና ለማህበረሰቡም ደግሞ የበለጠ እሺ እንግዲህ እኔ ያው አንቱ እያልኩ መቀጠል ፈልግ ነበር። አንተ በለኝ ካክም ጥሩ አንተ በማለት እንነጋገራለን። ብቻ ግን አሁን ለማህበረሰቡ ሁሌም ከፍተኛ የሆነ አስተዋጽኦ እንዲሁም በወታደሩ ዓለምም ከፍተኛ የሆነ ማረግ ወይም ደግሞ በጦር መኮንን ውስጥ የጦር መኮንን በመሆንም በርካታ ስራዎችን ሰርተላውን ደግሞ ለማህበረሰቡ ይጣማል የሚባለውን በተለይ ለኢትዮጵያ ቤተ እስራኤላውያን ይሄ በታሪክ ደረጃም ይሄ ይጣማል የሚባለውን ደግሞ ያንን በመመርመር በማዘጋጀት ከሰዎች ጋር በርካታ የሆነ ንግግር እና ውይይት በማድረግ በጣም ይዘቱ ሰፋ ያለ መጽሐፍ በመጻፍና ባላደራዎች የሚባለውን መጽሐፍ ጽፏልና እዚህ ላይ በመጀመሪያ ትንሽ ስለ መጽሐፉ በጣም አመሰግናለሁ። በመጀመሪያ ደረጃ ያው እንግዲህ ዛሬ በተደጋጋሚ ስለተጋበዝኩ ይህ መድረክ ሃይማኖታዊ ማህበረሰባዊ የሆኑ ርዕሰ ጉዳዮችን ወደ ማህበረሰባችን የሚቀርብ የምታቀርቡበት መድረክ ስለሆነ እኔም የዚህ መድረክ ተሳታፊ በመሆኔ እጅግ በጣም አመሰግናለሁ። ደስ ይለኛል። እንግዲህ መጽሐፉ ያው እንደተጠቀስከው ባላደራዎች ነው። አሁን የመጀመሪያው ጥያቄ ባላደራዎች ብዬ የመረጥኩበት ምክንያት ምንድነው? በስደት ዓለም ስንኖር ወላጆቻችን በተለይ ከቤት ወጣ የምትልበት አጋጣሚ ከተፈጠረ እንደ ትምህርት ወይም ልትማር ወይም ደግሞ ሌላም ምክንያቶች አሉ። ኢትዮጵያ ውስጥ ያለን ከወላጅ መንደር ወጣ የምትልበት መጀመሪያ ይመርቁሃል። በሰላም ደርሰህ እንድትመለስ ስኬታማ እንድትሆን ይመርቁህና የማረሳው ነገር ሁሉ ጊዜ ምንድነው? እኔ ለምሳሌ ወደ ጎንደር በሄድኩበት ጊዜ ነፍሳቸውን ይማር ሊቀ ካህናት ቄስ እሸቱ ምህረት የሰጡኝ ከቡራኬው ቀጥሎ የተነገረኝ ምንድነው? ልጅ አደራህን ሃይማኖትህን ጠብቅ፣ ማንነትህን ጠብቅ፣ አትርሳ። ይህ ማለት እንግዲህ ከተማ ከገባ ሰው እንደሚታወቀው ጓደኞችህ የምትማረው በሙሉ ያው እንግዲህ ከኢትዮጵያውያን መካከል ነው። አንተ ይሁዲ ነህ፣
አንተ እምነት ይሁዲ ነው ነገር ግን ራስክን ለመጠበቅ ቢቸግርህም ያን ወላጅ አደራ ያለህ ልክ እንደ ደወል ነው ሁሉ ጊዜ የሚያስተውስህ በምንም ህሊናህ አይፈቅድልህም ከዛ ወጥተህ ሌላ ነገር ለማድረግ ምን ጊዜም ቢሆን ጥብቅ የሆነ አደርነት ይሰማሃል ስለዚህ በዛሬው ባሁኑ እድሜ ይሄ ባላደራ የሚባል ከአባቶቻችን ጋር ሲወርድ ሲዋረድ አብሮ የኖረ ነው እና እዚህ ላይ ከፈቀድክልኝ ባላደራዎች ከሚለው ላይ ስለነሱ ከሚጠቅሰው አጭር እንትን እንደ መግቢያ እንዲሆነን ላንብ ባላደራዎች እነማን ናቸው መጽሐፉን ባላደራዎች ብዬ የሰየምኩት ዋና ምክንያት ማህበረሰባችን 2500 ዓመት ሙሉ በኢትዮጵያ በስደት ዓለም ሲኖሩ የገጠማቸውን ተግዳሮትና የህይወት ፈተናዎች ሁሉ ተቋቁመው ገጽ 7 ላይ ነኝ ተቋቁመው በእግዚአብሔር እርዳታ የኦሪትን ህግና ትእዛዛት ጠብቀው በሃይማኖታቸው ሳይደራደሩ እንዲያውም ህይወታቸውን እየሰው ሌት ከቀን በመጸለይ እግዚአብሔር የለመኑትን የማይነሳና የነገሩትን የማይረሳ አምላክ ነውና ምንም እነርሱ ሳይገቡባት ቢቀሩም በእነርሱ ልመናና ጸሎት እኛን ፈጣሪ ከተስፋይቱ ምድር ኢየሩሳሌም ምድረ ገነት ያገባን በአባቶቻችንና በእናቶቻችን በመለኩሴዎች በሃይማኖት መሪ ካህናቶች በአያት ቅድመ አያቶቻችን መንፈሰ ጠንካራ ባላደራዎች ስለነበሩ መሆኑን መዘንጋት የለብንም የሚል ነው እንግዲህ እነዚህ ባላደራዎች በርግጥ የነበረውን ህይወት ሁላችንም እናስተውሳለን ቀላል አልነበረም የእስራኤል ሃይማኖትን ተከትለው የሚኖሩ በሙሉ በነበሩበት አካባቢ ሁሉ እግዚአብሔር ጥንካሬውን ሰጥቷቸው በጥንክርና ነበር ሲኖሩ የነበር ራሳቸውን ለማስከበር ራሳቸውን ለማስጠበቅ መንደራቸውን ለመጠበቅና ማህበረሰባቸውን ለመጠበቅ ልክ እንደ ብረት ግድግዳ ሆነው ሲጠብቁ የነበር የሃይማኖት መሪዎች ብቻ አይደሉም እንዲያውም ለሃይማኖት መሪዎች ደጀን ሆነው ሲሟገቱላቸው ሲከራከሩ የነበረ በጣም ትላልቅ የሆኑ አዛውንቶች አዋቂዎች ታሪክ የሚያውቁ ማህበረሰባቸውን በትክክል የሚያውቁና ጠንቅቀው ስለ ማንነታቸው ከትውልድ እስከ ትውልድ የሚያስተላልፉ እነሱ ነበሩ እና በእውነት የነሱ አደርነት እንዳይረሳ ብዬ ነው ባላደራዎች ብዬ የሰየምኩት እንግዲህ ባላደራዎች ብዬ ካነሳው ይሄ ድፍረት ነው ታሪኩ በጣም ሰፊ ነው ጋቢ እንደምታውቀው በጣም ሰፊ ነው ብዙ ያሳለፉት ነገር አለ እንደገና 2500 ዓመት ካልኩኝ እንዴት ነው ይሄን ሁሉ መረጃ ማግኘት የሚቻለው እንዴት ነው እኔ ግን ልክ እንደ መንደርደሪያ እንዲሆንና እርግጥ አሉ ይሄን ታሪክ በየቦታው የሚጽፉም አሉ አብዛኛውን ጊዜ የሚመረጠው ምንድነው እኛ የታሪኩ ባለቤቶች እስከሆነ ድረስ በእኛ እጅ ቢጻፍ ነው ጥሩ እኛም ደግሞ የምንጽፈው ካህናቶችን አባቶቻችን ታላላቅ ሰዎች የእድሜ ባለጸጋ የሆኑትን እነሱን ቀረብ ብሎ በማዳመጥ ነው ስለዚህ የሚያምረው በእኛው ማህበረሰብ አብራክ ይወጡ እየጻፉ ቢያቀርቡ ይሄ ነው እንግዲህ አስተማማኝ የሚሆነው እኛ እንደገባን ጋቢ እኔ ልንገርህ የተለያዩ ስለኛ ግምታዊ የሆነ ጽሁፍ ያቀረቡበት ጊዜ ነበር ያን መጽሐፍ በማነብ ጊዜ እኔ ካደኩበት ታሪክ ጋር በትክክል ስለማይመጣልኝ በእውነትን ይሳቀቅ ነበር አዝን ነበር
እንዴት እንደዚህ ብሎ ይጻፋል እላለሁ እነሱ ደራሲያን ናቸው ደራሲዎች ደግሞ እኛም ያልናቸውን ጭምር ነው እንግዲህ ያቀናበሩ የሚጽፉ ስለዚህ አሁን ያለንበት ላይ አሁኑ ጊዜ ግን ከኛ ከኢትዮጵያውያን አፍራክ ይወጡ ምሁራኖች አሉ የተማሩ አሉ ታሪክንም የሚመረምሩ የሚጽፉ አሉ ስለዚህ እንዲያውም ቢቻል በተባበረ ባንድ ላይ ሆኖ ልክ ያንዳንዱ ታሪክን ለመጻፍ ፍላጎት ያለው እኔም አንዱ ነኝ እንግዲህ ልበልና እየተገናኘነ ልዩ ጥናት እየተደረገ ያቅድም ያልኩህ የ2500 ዘመን ቀላል አይደለም ይህም ባንድ ላይ ሆነን መጻፍ እንችላለን ማለት ነው በእውነት በመጀመሪያ አሁን እኛን የማይመጥን ወይም ደግሞ ከኛ አብራክ ያልወጣ ሌሎቹ ጽፈው ማንነታችን ደግሞ ማንነታችሁ ነው ብለው የሰጡንም አሉ ለምሳሌ አሁን በዚህ መጽሐፍ ላይም አንተም ካሰፈርከው ላይ ያየሁት የኢትዮጵያ ይሁዳውያን ከዳን ነገድ ይመዘዛሉ ከዚያ ነው የሚመጡት የሚል በአጠቃላይ አሁን የምንሰማው በእስራኤል ሀገር የዚህ አይነት ሁኔታ ነው የምንሰማው እኔም መጀመሪያ ጊዜ ይህን ስሰማ አልተዋጠልኝም ነበረ ምክንያቱም ያልተዋጠልኝ ምንድነው እኔም የኔ አያት ያባቴ አባት አቶ ወርቁ ኪዳኑ ይባላሉ እሳቸው ሲሉን የነበር እኛ የሌዊ ዘር ነን የጦር መሳሪያ መያዝ ለኛ አይፈቀድልንም ይሉ ነበር ስለዚህ አሁን እኛ ያን አሁን ወጥተን እኛ የሌዊ ዘር ነን ብለን ለመናገር አልደፈርንም ነበር ግን ትልቆይ ሲሉን የነበር ይሄ ነው አሁን ጋሽሙኤል አንተም አሁን ያልከው እዚህ መጽሐፍም ተቀምጦ ያለው ምንድነው የኛ ማንነት በትክክል በእኛ ይገለጽ ነው ተከክል እና በእውነትም ይህ መጽሐፍ ብዙዎችን ገልጾ ያሳየናል በዚህ መጽሐፍ ደግሞ እኔ አንብቤዋለሁና በእውነት እኔ ላናንበቡት አሁን ወጥቼ ያነበብኩትን መናገር አልፈልግም ሌሎችን በጉጉት ይነን እንዲያነቡትና ራሳቸውም ደግሞ እንዲገነዘቡት ማለት ነው ግን እዚህ ላይ ያለው ምን አይነት ጠንካራ መንፈስ ለአባቶቻችን ለቅድመ አያቶቻችን እንደነበረ በተለይ ከዚህ የዘረዘርካቸው ሰዎች አሉ እና በመሐሪ ከተጠቀስካቸውና እንደገናም ደግሞ እነ ቄስ እሸቱ አባትና እንደ ቄስ እሸቱ ምህረት እና አባታቸው ሌሎም ከአሊያንስተው ወልታቸው ወረደውን ይሄንን በመናይበት ጊዜ በጣም የሚያኮራ ነው ይሄ ደግሞ ዛሬ ከኦሪት ትምህርት ጋር ካለ ነው አብሮ ተያይዞ የሚሄድ እነሱ ኦሪቱን ጠብቀው ባመጡ ኖሮ ተዚሁ ላይም ልንደርስ አንችልም ነበር ተከክል ጋቢ ኤውልህ ታሪክን ጽፋለሁ ብለህ ከተነሳሳህ ብዙ ማንበብ ያስፈልጋል የጊዜዎችም ራሱ ትርጉም የሚሰጠው የጊዜው ጉዳይ ነው ይሄን ልልበት የቻልኩ እንዴት ነው ለምሳሌ የኛ እንግዲህ ከነሱ አብራክ ነው የወጣን ይያለ የምንናገረው አሁን አንተም የተከበሩ ያያትከን ካያት የሰማውን አሁን የጠቀስከው ሌዋውያን የይሁዳ ነገደ እስራኤል ከዛ የካህናቶች የብንያም ነገድ መቼ ነው የተሰደዱ የነሱ ዘርነን ይያሉ ነበር አባቴም ያስተማረኝ እሱን ነው አባቴ ብቻ አይደለም ብዙ የሃይማኖት መሪዎችንም እኔ ያነጋገርኩ ነው እና እነሱም ቢሆን ታላላቅ ተመራማሪዎችም እኮ ነበሩ በማህበረሰባችን ምንም እርግጥ ብዙም አይነገርላቸውም እንጂ አሁን ግን እኔ ያሰብኩት የተነሳሳሁት ታሪካቸው እንዲነገርላቸው እንዲዘመርላቸው ነው እና እነዚህ ነገዶች መቼ ነው የተሰደዱ የሚለውን ማወቅ የምንችለው የመጀመሪያው ቤተ መቅደስ ሲፈርስ ነው የመጀመሪያው ቤተ መቅደስ ሲፈርስ ያንም የቤተ መቅደስ የፈረሰው እንደምናውቀው ህዝብ እስራኤል በሰሩት ስተት ነው ሁሉ ጊዜም ህዝብ እስራኤል ብዙ ስተት በፈጠሩ ቁጥር እግዚአብሔር ያው ብዙ ችግር ተፈጥሯል አሁን ያዝ ነው በድቅ ያን ነው ተበትክክል አሁን ይሄን ወቅት ነው ይዘኛል ከይሁድ ዛይን ጀምሮ እስከ ትሻ በአፍ ድረስ ለእስራኤል ህብረተሰብ ለኛ እንግዲህ የህብረተሰቡ አካል ነን በጣም ከባዱ ጊዜ ነው
ከባድ ጊዜ የሆነው ምንድነው እንደምታውቀው ኢየሩሳሌም የተከበበችበት ጊዜ የኢየሩሳሌም ቅጽር የተደመሰሰበት ከዛ ቤተ መቅደሱ የፈረሰበት ጊዜ ነው እሺ እንግዲህ ጋሽ ሙኤል እንመለሳለን ካፍታ በኋላ እንመለሳለን ክብራትና ክብራን ተመልካቾቻችን እናንተም አብራችሁን ቆዩ ምክንያቱም ይሄ የእያንዳንዳችን ታሪክ ስለሆነ ሁላችንም መገንዘቡ በጣም ጥሩ ነው አብራችሁን ቆዩ ክብራትና ክብራን ተመልካቾቻችን ከአፍታ በኋላ ተመልሰናል አሁን ወደ ታሪካችን እንገባለን ከዛ በፊት ግን የዛሬው የኦሪት ክፍል የሚነበበው ከኦሪት ዘኍልቍ ምዕራፍ 30 ጀምሮ እስከ መጨረሻው ድረስ ይነበባል ይሄ ደግሞ ቀደም እንደተጠቀስኩት አራተኛው የኦሪት ክፍል በዚህ ላይ ይጠናቀቃል ይሄ የኦሪት ክፍል ደግሞ በርካታ በተለይ ማሳያ ወይም ደግሞ የእስራኤልን ጉዞ ያመለክታል የእስራኤልን ጉዞ ደግሞ ከአንድ ቦታ ወደ አንድ ቦታ የመዘዋወርን ሁኔታ ከግብጽ ከወጡ በኋላ በመድረ በዳ እንዴት ከየት ላይ ጀመሩ ወደ የት ሄዱ የሚለውን ያሳያል የኢትዮጵያ ቤተ እስራኤላውያንም ደግሞ መንግስት መጥቶ ከኢትዮጵያ እስቲያነሳን ድረስ አልጠበቅንም በተለይ ተወርዋሪ ቀስቱ ናችሁ እናንተ ለመጀመሪያ ጊዜ በእግራችሁ ወደ ሱዳን የሄዱ በርካታዎች አሉና እነሱ ደግሞ ወጥተው መንገዱን ምድረበዳውን ጀምረው ከዛም በርካታ መስዋዕት በመክፈል እስካሁን ድረስ በየትኛውም ዓለም ያለ ቤተ እስራኤላውያን የሚሰባሰበው በአየር ነው የኛው ግን በእግር ነበር የተጀመረው ልክ ከግብጽ አወጣጣችን ጋር አብሮ ተያይዞ የሚሄድ መጽሐፉ የሚያሳየና ይሄን ነው ተከክል ወደ ታሪኩ ወደ ጀመርኩት ልመለስና ቤተ መቅደሱ ሲፈርስ የመጀመሪያው አንደኛ ብዙዎቹ ተገድለዋል ሁለተኛ ብዙዎች ደግሞ በሰንሰለት እየታሰሩ የባቢሎን ንጉስ ናቡከደነጾር በምርኮ ወስዷቸዋል በጣም የሚያሳዝን ታሪክ አለ እርግጥ ከታሪኩን የጠለቅ ብዬ ልገባ አይደለም ለምሳሌ ጻድቂያው የሚባል ንጉስ ነበር የዛን ጊዜ እና እሱን ምንድነው ያደረጉት ባረመኔነት ልጆቹን ከፊቱ ገለው ልጆች ከሞቱ ያንተ አይን ምንድነው ምን ማር ለምን ያገለግልሃል ይጠቅምሃል ልጆችህን የምታይበት አይንህ ልጆች ሙተዋል ስለዚህ አይኑ ይወጣ ብለው አይኑንም አውጥተው በሰንሰለት አስረው ወስደዋቸዋል ይሄን ሶስተኛው ወደ ሱዳን ነው ሄዱ በርግጥ ከሀገሪቱ ውስጥም ሞት እንደው ሞት አንሞትም በማለት በዱር በገደሉ ገብተው የቀሩ ነበሩ ከዚያው እስራኤል ሀገር ይሄ እንግዲህ እንደ አራተኛ ሊሆን ነው ማለት ነው እና ሌሎቹ ግን ወዴት ነው የተሰደዱ ወደ ግብጽ ነው እግዚአብሔር ደግሞ ወደ ግብጽ ዳግሚያ ስደትን በነብዩ ኤርሚያስ አማካይነት ከልክሏል ዳግሚያ ስደት እንዳትሰደዱ ወደ ግብጽ ብሎ የከለከለውን ነብዩ ኤርሚያስ ወደዚያ ሊሄዱ ሲሉ ተናገረ አርባካችሁ ሰሩት ተብሎ ነብዩን እንኳን አስረው ይዘውት ሄደዋል ነገር ግን ከዛም ኖረው አልተሳካላቸው ለምን የእግዚአብሔርን ቃል አጥፈዋል እዛ ዩቪ የምትባል ሀገር ሲቆይ ደግሞ የዝሆን ጥርስ የሚነግዱባት ሀገር ስለነበረች ኤሌፋንቲን ተብላ ከምትጠራ ሀገር ያቺ ሀገር የት ናት ኢትዮጵያ ደንበር ዳርቻ ጥሩ በጣም ለምለም ሀገር ነበረች አሉ ከዛ ነበር የሚኖሩ 150 አመት ኖረዋል ከዛች ቦታ ላይ ግን እዛ በኋላ ምንድነው የሆነው ግብጻውያን እንደ እግዚአብሔር የሚያምኑባቸው እንስሳዎች እስራኤሎች ግን ልክ ይሄም ደግሞ ከትእዛዙ ውጪ ነው ቤተ መቅደስ ሰርተው እነዛን እንስሳዎች ሙሳይት እያደረጉ ያቀርቡ ነበር ይሰው ነበር ይሄ የግብጻውያንን ጭንቅላታቸውን ያፈረሰባቸው እንደዚህ ሊሆን ይችላል እንደተኛ ምናመልክበትን እናንተ ደግሞ ባቸውን አስራችሁ ተርዱታላችሁ ሃይማኖታዊ ነው መልከት እንግዲህ ምን ጊዜ እምነት ነው ከእምነት ጋር የተያዘ ነው አዛ ላይ ጦርነቱ ነው ያንደ ቤተ መቅደስ ያልተቀደሰ ነው መሆንም የማይገባውን የሰሩትን አፈረሱባቸው ከዛ እንደገና ሱዳን
ለተወሰነ ጊዜ ቆይተው ነው ቋራ ከሚባል ሀገር የገቡ። ቋራ ሲደርሱ ለምለም ሀገር ለጊዮጊ የሌለው ምንም የሚረብሽ ነገር ስለሌለ የማይኖርበት አውሬዎች ብቻ የሚኖርበት ሀገር ደረሱ። እዛ ብዙ ጊዜ ሁሉ ጊዜ ቤተ መቅደስ እያሉ ነው እንግዲህ ሚሰሩ የነበር። የዛን ጊዜ ይገርማል። ጸሎት ቤት እየተባለ ወይም መስጊድ ወይም ምኩራብ እየተባለ አይደለም፣ ቤተ መቅደስ ነው እያሉ ሲሰሩ ነበረ። እንዲያውም ምን ተባለ ከዚህ ላይ ኢየሩሳሌም አፈሯን በከረጢት ቋጥረው ይዘው ይዞሩ ነበር አሉ፣ በስደትም እንኳን። አሁን ያን አፈር ከሰሩተይ ቤተ መቅደስ ያን አፈር ይነሰንሱበታል። የእግዚአብሔር ታምራዊ እንትን ሆኖ ያን ቦታ የተቀደሰ ይሆንላቸዋል ይባላል። እና ቋራ ብዙ ጊዜ ከኖሩ በኋላ እንደገና እንግዲህ የመልከት የእስራኤል ሕዝብ መባዛትም አለ። እግዚአብሔር የባረከው ሕዝብ የመረቀው ሕዝብ ነው። ከዛ ነው እንደገና ወደ ሰሜን ኢትዮጵያ ወደ ትግራይ ወደ እስከ ኤርትራ ድረስ ተበትነው ይኖሩ ነበር። በተለይ በአክሱም እንግዲህ እዛ የኛ ታሪክ በጣም ሰፊ ነው። አሁን በዚህ ውስጥ ሁሉን ለማንሳት ያስቸግራል። እንደገና ከዛ በኋላ ነው ኢትዮጵያ በዛን ጊዜ ጭራሽ የተለየ እምነት የታወቀ እምነት አልነበረም። በዘንዶውም በሁሉም የሚያምን ህዝብ ነው የነበር። ከዛ እስራኤሎች ባገኘው ያምን ነበር በእንጨቱም በሁሉም። አሁን እስራኤሎች ከዛ የዛን ነዋሪ ህዝብ የዛን ጊዜ የነበረው ነዋሪ ህዝብ የኢትዮጵያን ህዝብ የኦሪትን ህግ እያስተማሩ ቀስ በቀስ እያሳመኑ የዛን ጊዜ ጀምሮ ኢትዮጵያ ከ500 ዓመት በላይ በኦሪት ህግ ተስተዳድራለች። በኦሪት ህግ ተስተዳድራለች። መቼ ነው አሁን ችግሩ የተፈጠረው? በአራተኛው ክፍለ ዘመን የክርስትና የሚባል መጣ፣ ኢትዮጵያ ውስጥ ገባ። አዛ የቤተ እስራኤሎች መከራ የዛን ጊዜ ነው የጀመረው። እዛ በተለይ በ12ኛው ክፍለ ዘመን ጀምረህ 13ኛው 14ኛው የዛን ጊዜ የነበረው እንግዲህ አንድ ንጉስ ብቻ አይደለም። ኢትዮጵያ በመሳፍንትም ክፍልፍል ብላ የምትገዛ ሀገር ነው የነበረች። በጣም አስቸጋሪ ነው የነበር። አጼ ቴዎድሮስ ነው መጥቶ ያው ሁሉ ተዋግቶ አንድ ኢትዮጵያ ብሎ እንትን ያለ እንጂ ለኛ ለቤተ እስራኤሎች በጣም አስቸጋሪና አሰቃቂ ጊዜ ነው የነበር። እና እኛ አሁን እነማንነ ስንጀምር እንደጠቀስነው የይሁዳ ነገደ እስራኤሎች እንግዲህ የይሁዳ ነገድ የሌዋውያን ካህናቶች የብንያም ነገድ እነዚህ ነው እንግዲህ በቋራ አድርገው ወደ ኢትዮጵያ የገቡ። አሁን ወደ ኋላ መለስ ልበልና ጋቢ የዳን ዘሮች ነን ከተባልነ የዳን ዘሮች ደግሞ እንዴት ከዚህ ሀገር እንደወጡ እናውቃለን። የእስራኤል ህብረተሰብ ከሁለት ተከፈሉ። የይሁዳ ስርወ መንግስትና የእስራኤል ስርወ መንግስት ተብሎ በሰሜኑ በኩል የእስራኤል ስርወ መንግስት በኢየሩሳሌምና ደቡቡን ሁሉ አካቶ የይሁዳ ስርወ መንግስት ተቋቋመ። እነዛ የእስራኤል ስርወ መንግስት የተባሉት በጣዖት ሁሉ ማምለክ ጀመሩ፣ ኃጢአት ሰሩ። በዛ ምክንያት ያሶርን ንጉስ አምጥቶ አውቶ ደፋቸው ይባላል። የት ነው የደፋቸው? የት ደረሱ የሚባለውን እስካሁን ድረስ እኔ ባለችኝ በምጥን እንትኔ አንድም ሰው መርምሮ ከዚህ ቦታ ነው ወይም በአውሮፓ ተሰደው እንደሆን ወይም ወደ ኢትዮጵያ ገብተው እንደሆን በትክክል እነዛ 10 ነገደ እስራኤሎች መዳረሻቸው ይሄ ነው ተብሎ አይታወቅም። እንግዲህ ከነዚህ ከ10 መካከል የዳን ነገድ አብሮ ነበረ። እንዴት ብሎ ነው አሁን እኛ እንግዲህ የዳን ነገድ ይሆን ነው እንዴ? በትክክል ታሪኩ የታወቀው ሆኖ የይሁዳ ነገድ፣ የብንያም ነገድ፣ የሌዋውያን የካህናቶች ነገድ ወደ ኢትዮጵያ መግባታቸው
አባቶቻችን ሁሉ ከዚህ ሀገር መጽሐፍ የጻፉ አሁን እርግጥ ስማቸውን ለመጥቀስ ይከብደኛል እነሱ ትላልቆቹ ሁሉ ጽፈው አስቀምጠውልን ሄደዋል አንዱም አባቴ ነው እና እንዴት የዳን ዘር ልንሆን እንችላለን ደግሞም ለዋቢያን መሆናቸውንና ካህናት መሆናቸውን የሚያሳየው በደረሱበት ቦታ ግብጽም እንደደረሱ ቤተ መቅደስ ከዚያም ሰርተው ነበር ከዚያም አልፈው ደግሞ ከግብጽ ሲሰደዱ መጀመሪያ ያደረጉት አሁንም ቤተ መቅደስ መስራት ነው ከዚያም አልፈው ወደ ቋራተ ሲደርሱም ቤተ መቅደስ መስራት ነው የዳን ነገድ ቤተ መቅደስ በመስራት አይደለም የሚታወቀው እና አሁን እንዴት የሚለው ሁኔታ ምናልባት ከዚህ ላይ ምላሽ የሚያገኝ እንደሆነ ነው እኔ የምረዳው ምክንያቱም እኔ በልጅነት ድሮ አንስቶ ሲነገረኝ የነበረውን እኔ ዳንም ቢሆን ደስ ይለኛል ግን ደግሞ ያለማንነቱ እዚህ ላይ ወስደው ሲለጥፉት ደግሞ ደስ አይልም ትክክል ለወጣቶች ይከብዳቸዋል ወጣቶች ያነባሉ እንግዲህ የእስራኤል ስርወ መንግስት ከነበሩበት በሰሜኑ በኩል የወጡ የተደፉ ቤተ መቅደሱ ከመፍረሱ በፊት 150 ዓመት በፊት ነው የተደፉት ስል እንግዲህ ያው የዛን ጊዜ የነበረው እግዚአብሔር ነው ምን ጊዜም ጣዖት ከሰራን እግዚአብሔር ቁጣው ምን ጊዜም እንትን አይልም ቁጣው አይዘገይም ይመጣል የዛን ጊዜ ጣዖት ስለሰሩ ቤተ መቅደሱ ከመፍረሱ በፊት 150 ዓመት ያው እነሱ የሉም ማን ነው ቤተ መቅደሱን ይዘው የነበር ሲያገለግሉ የነበር ሌዋውያን ካህናቶች ይሁዳ ስርወ መንግስት እነሱ ነው የነበሩ እንግዲህ ቤተ መቅደሱን ይዘው የነበር ማለት ነው እዚህ ላይ እርግጥ የኛ የቀድም እንዳልከው ብዙ መረጃዎች አሉ የሰሩት ቤተ መቅደስ ብቻ አይደለም ለምሳሌ ይሄን የምልኩስና ሁኔታ በሰፊው ጽፌው አለው ምልኩስና እንዴት እንደተጀመረ የምልኩስና የተጀመረው በ12ኛው እና በ13ኛው ክፍለ ዘመን ላይ ወይም ሃይማኖታችሁን ቀይሩ ያለበለዛ ርስትም መሬትም ምንም ነገር አይሰጣችሁም የሚባል ትእዛዝ ወጣባቸው እነሱ የመረጡት ምንድነው መሞታቸውን ነው እነሱ የፈለጉ ምንድነው ርስት አይደለም የፈለጉ ሃይማኖታቸውን ብቻ ነው የፈለጉ የዛን ጊዜ ነው አቡነ ጸፍራ የሚባሉ በጣም ትልቅ ሰው የነበሩ እንዲያውም የዛን ጊዜ ብዙ ታሪክ አለ የንጉሱ ልጅ ሳይቀር እንግዲህ ይሄንን የምንነጋገረው በንጉሱ ዘራ ያዕቆብ ዘመን ጊዜ በ13 እስከ 14 ማለትም 1314 እስከ 1344 በመጽሐፉም እንደተጠቀሰው ማለት ነው ትክክል በዛን ጊዜ ነው የዛን ጊዜ ነው የመጀመሪያ ጊዜ በተለይ መጽሐፉን ለማቃጠል ምን ብሎ ነው ትእዛዝ የሰጠው እነዚህ እስራኤሎች ኦሪታቸውን ካቃጠለ መጽሐፉ ከተቃጠለ ማለት ነው አይነ ስውሮች ማለት ናቸው ለምን ወደ ክርስትና ሃይማኖት ግቡ እያላችሁ ታስገድዳላችሁ አቃጥሉት መጽሐፋቸው ተቃጠለ አይናቸው ጠፋ ማለት ነው ከዛ በኋላ ሳይወዱ በግድ ወደ ክርስትና እምነት ይገባሉ ነው የዛን ጊዜ እኒ ሰውዬ አቡነ አባ ጽፍራ ኦሪቱን ይዘው አመለጡ ይባላል ሁሉን አይደለም ግን የነበሩበትን የሃይማኖት ሰው ስለነበሩ ኦሪቱን ይዘው እንዲያውም ሲያስተምሩት የነበረውን ጸጋ አምላክ የሚባል የዛን ጊዜ የንጉሱ ልጅ ነው ይባላል እሱን ይዘው አመለጡ ግን እናቱ ደግሞ ይሁዲ ነች ተብሎ ነው ይሁዲ ናት የንጉሱ ምሽት የነበረችው ማለት ነው እሷ ናት እንዲያውም ልጇ እንዲማር የገፋፋች እና በዚህ ምክንያት ምልኩስና የሚባለው ብዙን ጊዜ የምናስበው ምንድነው በኢትዮጵያ በክርስትና ሃይማኖት ነው የምልኩስና ቦታ የሚቋቋመው ወይም ደግሞ የሚታወቀው ብለን እንገምት ነበር እሳቸው ግን የፈለጉ ያን ኦሪት ለማዳን ንጹህ ቦታ ነው በዱር በገደል
እየተሰቃዩ ሃይማኖታቸውን አስጠብቀው አንድ ቦታ ብቻ አይደለም ቀስ እያሉ የኛ ቤተ እስራኤሎች በሚኖሩበት ሁሉ ብዙ ቦታዎችን መስርተዋል። ያንም ደግሞ በዝርዝር ተዚህ ተጽፎ እናየዋለን። ቦታውን ከ1 እስከ 10 ድረስ መሰለኝ እስከ ማስታወሰው ድረስ ክቡራትና ክቡራን እንመለሳለሁኝ። ክቡራትና ክቡራን ተመልካቾቻችን ከአፍታ በኋላ እንመለሳለን። እናንተም አብራችሁን ቆዩ። እንመለሳለን። ክቡራትና ክቡራን ተመልካቾቻችን ከአፍታ በኋላ ተመልሰናል። እንግዲህ በእውነት እንደ ማር የሚጣፍጥ ታሪካችን የራሳችን ታሪክ እየተማርን ያለበት ሁኔታ ያለ። ስለዚህ ጋሽ ሙኤል ምህረት ይህን በተመለከተ ያባደረጉት ጥናት በጻፉት መጽሐፍ በአጠቃላይ ይህን ያለውን የማንነታችን ሁኔታም ደግሞ ገለጻ ስለሆነ በመጀመሪያ አሁን በድጋሚ እያመሰገንኩኝ የአቋረጥኩት ነበረ። ያው ከጊዜ አንፃር መከፋፈልም ስላለብን ለዚያ ነው። እዚያ ላይ መቀጠል የስደታችን ሁኔታ ከየት ከእስራኤል ወደ ኢትዮጵያ እንዴት ደረሱ የሚለውን ሁኔታ በዝርዝር እንዳለ ነው እንግዲህ ከመጽሐፉ ምረዳው። በጣም አመሰግናለሁ። እኔም በእውነት አመሰግናለሁ። እንግዲህ የኛ ስደት በሶስት መንገድ ነው። ግምታዊ ጽሁፎች አሉ። የታሪክ ተመራማሪዎችም በርግጥ በዚህ መድረክ ላይ ልጠቅሳቸው ትንሽ ይከብደኛል። የተለያየ መላምት ይሰጣሉ። የመጀመሪያው ምንድነው? ከኢየሩሳሌም ወደ ኢትዮጵያ የመጀመሪያው ስደት የተፈጸመው አባታችን ሙሴ ራሱ የዛሬ 3500 ዓመት አካባቢ ነው ይባላል። እሱም ዮትሮአቭ የልጅ ልጅ ኢትዮጲስ አንድ የጽላተ ሙሴን ግልባጭና ሙሴ የሸለመውን ቀይ ባህርን የከፈተበትን በትረ ሙሴ ይዞ ከዚያም ከሚዲያም ተነስቶ በኢትዮጵያ ላይ ሊነግስ ችሏል። ስርዓተ ንግስናውና የመፈጸሙ ጉዳይ ከዚህ በዝርዝሩ ሊንትን ይችላል። እርግጥ ጠለቅ ብዬ አልገባም። ሁለተኛው ንግስተ ሳባ ንጉሰ ሰለሞንን እንደጎበኘች በታሪክ እናውቀዋለን። ይሄ በመጽሐፍ ቅዱስም ተጽፏል። የሷ ጉብኝት እና ወንድ ልጅ ወልዳለች ይባላል። ይሄ ልጅ ከ20 ዓመት በኋላ ወደ አባቱ ተመልሷል። ከዚህ መጥቶ ዕብራይስጥ ተምሮ ህገ መንግስትን እንዲነግስ ነው እንግዲህ ፍላጎቱ። ከዚህ እንዲነግስ ሳይሆን ኢትዮጵያ እንዲነግስ ነው እንግዲህ አባቱ ይሄን ያደረገው። እና ይሄን ሁሉ ስርዓተ ንግስና ስርወ መንግስት እንዴት እንደሚቋቋም ተምሮ ወደ ኢትዮጵያ ተመልሷል። ኢትዮጵያ ሲመለስ 40 አጃቢዎች ነበሩት። 40 አጃቢዎች። ከነዚህ አጃቢዎች መካከል 12ቱ 40 ወይስ 40 ሺህ 40 ሺህ ይቅርታ ወይ እንደው አመሰግናለሁ። 40 ሺህ አጃቢዎች ነበሩት። ከ40 ሺህ አጃቢዎች መካከል 12 ሺው ከ12ቱ ነገደ እስራኤሎች የተወጣጣ ነው። እና የዛን ጊዜ እንግዲህ የመልከቱ እነዚህ አጅበውት እንደገና ባለሙያዎች የአንጥረኛም ሆነ ወይም በጥበቃ የጅሙያ ያላቸው በደህንነት በኩል የሚጠብቁትም ይሁዲ ወይም ደግሞ ከይሁዲ ዘር ያልሆኑ አብረው በድምሩ 40 ሺህ አጅቦት ነው። የዛን ጊዜ ምንድነው እየተባለ የሚገመተው? ብዙ መላምት አለ እዚህ ላይ። ካህኑ የዛን ጊዜ የነበረው ካህን ጽላተ ሙሴውን አውጥቶ ይዞ ሄዷል ይባላል። ነገር ግን ምኒልክ ይሄ ጽላተ ሙሴ እንደተወሰደ ያወቀ ብዙ ምዕራፍ ከሄዱ ብቻ ነው። ብዙ ርቀት ከሄዱ በኋላ ነው መሄዱን ከኢየሩሳሌም ከራቁ በኋላ ግን ምንድነው ያለው እሱ? አይ እግዚአብሔር ፈቅዶ ነው። እግዚአብሔር ሳይፈቅድ ከቤተ መቅደሱ መውጣት አይችልም ነበር።
ፈቅዶ ነው ብሎ አልተቆጣቸውም ይዞት ኢትዮጵያ ገብቷል እየተባለ ይሄ ግምት ነው ይባላል እኔ በዚህ በኩል እኔ ጠለቅ ያለ እንትን ዕውቀት የለኝም ግን ይሄ ከተለያዩ ምንጮች ተሰማለ ይሄን ነገር ይሄ ነገር ምን ያህል እውነት ነው እውነት ከሆነስ ታዲያ ለምን እስራኤል ይሄን ነገር ለመፈለግ ቀደም እንዳልነው መላምት ነው የመጀመሪያው የሚያስደት ተዚያ ላይም ጥያቄ ነበረኝ ከዚህም ጥያቄ አለኝ ግን የመጀመሪያው ለምሳሌ መምራችን ሙሴ የኤርትራን ባህር የከፈለባትን በትረ ሙሴዋንን ለአማቹ ለየትሮ ሰጠው የሚባለው ምናልባት ከዚያ በኋላ ደግሞ የእስራኤል ህዝብ ውሃ የለም በሚባልበት ጊዜ የትሮ ከሄደ በኋላ አለቱም በዚያ በትር መጥቶታል ስለዚህ ምናልባት ይሄ እውነትም ያልተሰጠ ሊሆን ይችላል ቅድም እንዳልነው የመላምት ሊሆን ይችላል እንደገናም ደግሞ መጨረሻ ላይ የሙሴ በትር እንደውም በቅዱስ ቅዱሳኑ ከሙሴ ጽላተ ሙሴ ጋር አብሮ አስቀምጠው ከመና ጋር በግብጽ ሲመገቡት የነበረውን መና ጨምሮ በምንቸት ወይም በአንድ ዕቃ አስቀምጠው አብረው አስቀምጠውት ነበር ባንድ ላይ የበትር ሙሴንም እንዲሁም ደግሞ ጽላተ ሙሴ ያ መናውን በግብጽ በመድረ በዳ ሲበሉት የነበረው መናም አብረው ባንድ ላይ አስቀምጠውት ነበር ከቅዱስ ቅዱሳኑ ይቀመጥ ነበር ይላሉ ሌላው ደግሞ ምናልባት ይህንን ማንኛውም ካህን አንስቶ መውሰድ የማይችልበት ነው ያኔካ በሙሉ ይሞት ነበር ኡዚያን እናስታውሳለን እንዴት ገና ሊወድቅ ሲያጋድል ሲነካው እንዴት እንደሞተ አሁን ስለዚህ እውነት ካህን ያንን ሰርቆ ይዞ መሄድ ይችላል ወይ በጣም አጠያያቂ ነገር ነው ጋቢ ይሄን መልስ መስጠት የሚችሉ እኔ በእውነት እኔ ባለችኝ አቅም ያው ይሄ ነው እንግዲህ ሶስተኛው የስደት ደግሞ አሁን ቅድም ያልከው መላምት ነው ይሄኛው ግን ቅድም ከገለጽኩት ጋር የተያዘ ነው ሶስተኛው የኢትዮጵያ የቤተ እስራኤሎች ከዛ አብራክ ነው የወጡ ይያልን የምንጽፈው የምንናገረው ሶስተኛው ስደት በ2446 ዓመተ ዓለም ነው እንግዲህ ያ የመጀመሪያው ቤተ መቅደሱ ሲፈርስ የነበረው ስደት ማለት ዓመተ ዓለም ነው ዓመተ ምህረት አይደለም ገና ከቆጠራ በፊት ነብዩ ኤርሚያስ በእስራኤል ሊቀ ነቢያት በነበረበት ሰዓት የዛን ጊዜ እንግዲህ ነብይ የነበረ ነብዩ ኤርሚያስ ነው ከላይ እንደተጠቀስኩት የባቢሎን የዛሬዋ ኢራቅ የዛሬ ኢራቅ ይያልን የምናቀው ንጉስ ናቡከደነጾር እስራኤልን ወሮ ያው ቅድም ታሪኩን ያው ጠቅሼዋለሁ እንግዲህ የኛ መነሻችን የኛ ዘር የሚመዘዘው በደጋግመው ምንም አይደለም ከይሁዳ ከብንያም ከሌዋውያን ከካህናቶች ይሄ በአባቶቻችንም የተደገፈ ነው ብዙ አባቶቻችን አንተ ቅድም ያልከውንም ማረሳም አያትህ እኛ የሌዋውያን ዘር ነን እንዲያውም ለኛ መሳሪያ ይዞ መሄድ መዋጋት አይፈቀድልንም ካህናቶች እንደዛ ይሉ ነበር ካህናቶች ለራሳቸው ብቻ አይደለም ጠበንጃ እንዳይይዙ ይከለክሉ ነበር እኔ ልጁኝ ሳድግ አባታችን ሀብት ሞልቶ ተርፎ ልጆቹን ጠበንጃ እንዲፈቅዱ እንዲገዙ አይፈቅድላቸውም ነበር በጣም ይገርማል አሁን አንተ ያልከው ቅድም ትክክለኛ መንደርም የነበረው ይሄ ነው ማን ነው የሚታጠቅ የነበረ አካባቢውን ለማስከበር እንግዲህ በሁሉ ጊዜ በተጠንቀቅ ነው የሚኖሩ ቀላል ነገር አይደለም ሌባ ቀጣፊም ነበር እንግዲህ በአካባቢው ስለዚህ አጎቶቻችን ሌሎችም አካባቢ የነበሩ ቤተ እስራኤሎች ጠንካሮች ስለነበሩ አባታችን እሱ የሚለው እኔ ካህን ነኝ የካህን ዘር የሌዋውያን ዘር አሁን ቅድም እንዳልከው መሳሪያ መታጠቅ ክልክል አይደለም ይባላል ትክክል እንግዲህ በዚህ ላይ በእውነት ያው ጊዜያችንም እየተገባደደ የሄደበት ነው እዚህ ላይ ለምሳሌ አሁን
በተለይ ምልኩስናን በተመለከተ በሰፊው ዘርዝረዋል። በተለይ ይህን ምልኩስና ቀደምም እንደጠቀስ ነው አንደኛ በሁለት ነገር ተንትነህ አስቀምጠዋል። አንደኛው በስደት በነበሩበት ጊዜ በጭንቀት በነበሩ ጊዜ ኦሪታቸውን ለማዳን የመጀመሪያው ይህንን ምልኩስናን ብለው የጀመሩትና በዋሻ መኖር የጀመሩት ቅድም የጠቀስካቸው አቡነ አባ ጽብራ ናቸው። እሳቸው ደግሞ ኦሪታቸውን ለማዳን ያዙትን ይዘው ቢያንስ እንኳን ሌላው ቢቃጠል ይህን መገልበጥ እንችላለን በኋላ ብለው ይዘው በመሄድ እዚያ ላይ ነፍሳቸውንም ለማዳን ኦሪቱንም ለማዳን በሄዱበት ጊዜ ይሄ ምልኩስና ይፈቀድ ነበር። አሁን ግን እስራኤል ከገባን አንስቶ ግን የምናተርፈው የምናድነው የምንጣላው የምንሸሸው ወይም የምንደበቅበት ዋሻም ስለማያስፈልገን ከዚህ ምልኩስና አያስፈልግም የሚልም የተረዳው መሰለኝ። ትክክል ነህ። ሌላ ትርጉም የለውም። እንዲው አንተ ነህ በጥሩ ሁኔታ ሐሳባቸውን ለምንድነው ወደ ዱር ገደል ይሄዱ የሚለውን በትክክል አስቀምጠዋል። ከዚህ ላይ ከተፈቀደልኝ ወደ ታሪኩ ሳይሆን ትንሽ ወደ ሌላ ገብቻለሁ። ከመደምደሚያው ላይ ነኝ ያለው 209 ላይ እና እንዳነበው ያው ከተፈቀደልኝ ለዚህ አይደል የመጣን ዛሬ ተከከለ ዛሬ ይህችን የተስፋይቱን ምድር የወረስን ቤተ እስራኤሎች ሁሉ ኢትዮጵያ ሆነው እኛ ከደረስነው ለመድረስ ለረጅም ዓመታት የሚጠባበቁ የቤተ እስራኤል ዝርያዎች ግማሽ አካል እንደሚገኙ መገንዘብና ለአሁኑና ለተተኪው ትውልድ የማስረከብ ኃላፊነት እንዳለብን በመጠቆም ተስፋቸው ህልማቸው እውን እንዲሆን በመመኘት ጽሁፌን እደመድማለሁ ብዬ የጻፍኩት። ጋቢ እዚህ ላይ በአንድ 2 ደቂቃ በ90 ዓመተ ምህረት ከዚህ ከእስራኤል ሀገር ተልኬ ኢትዮጵያ እንድሰራ ናኮጅ የሚባለው የአሜሪካኖች ድርጅት ታውቀዋለህ ሰደውኛል። ከዛ ስደርስ ያገኘሁት አንድ ማይከል የሚባል አሜሪካዊ ነው። እሱ በበጎ ፈቃድ ድርጅቱን ወክሎ መጥቷል። እኔም ከዚህ ከእስራኤል ያው ድርጅቱን ወክዬ ነው የደረስኩት እና ከዛ አንዲት ትንሽ ሾላ የሆነች ቤት ነበረች የሰጡን እዛ እንድንሰራ አዲስ አበባ ከዛ ስራ እንደጀመርነ ልክ እንዳንተ ያለ አስተዋይ አንድ ሰው መጣና ስማ ወንድሜ ህይወትክን ወደ እስራኤል ለመመለስ ከፈለክ በህይወት ለመመለስ ከፈለክ ከዚህ ቦታ ደግመህ እንዳሰራ ምንድነው ለምንድነው እንዴኮ ዱርዬ የሚበዛበት ስትወጣ ስትገባ ያዩሃል ደግሞ የሆነ ሻንጣ ምናምን ይዘህ ነው የምትመጣው የምትለው ና ይቅርብህ ያ ደግሞ ብር የሞላ ነው የሚመስላችሁ። ትክክል። አሁን እዛ እንደገና በጣም ቅዱስ ሰዎች ነበሩ አብረው ከጎኔ እንደነ ሽፈራው ደሴ እንደነ ብርሃኑ ዘለቀ ቤት ሌላ ቢሮ ፈልጉልኝ አልኩኝ። አሁን ያን ኮምፓውንድ የኮምፓውንዱ ባለቤት የነበሩትን የጎንደር ሰው ናቸው። እደው ሲጠይቁ ምንድነው የምትሰሩ ምናምን ብለው ጠየቁና እንዴ ዝም ብሎ አይደለም ይኖር ግቢው ሳሩ እንኳን አይታጨድም ምናምን ብለው በ450 ብር ተዋውለው ይመጣሉ። አረሽ ሞይል አሁንማ ቦታ አገኘን። እኔ ከዛ ማይከል የሚባለውንም ይዤ ሄጄ ያንን ቦታ ተከራይተን ለመጀመሪያ ጊዜ ወደ እስራኤል የመሄድ መብት የላቸውም የሚባሉትን ማስተናገድ የጀመርነ ከዛ ቦታ ነው። እኔ እርግጥ ከሰኔ እስከ ጥቅምት ድረስ ሰርቼ 7 ሰራተኞች የሥራ ባልደረቦችን ቀጥሬ እዚህ እስራኤል ሀገርም አሉ አብረውኝ የሰሩተኝ ያዳምጡኛል እና በዛ መሰረት ነው ጥሩ ድርጅት እንዲኖርና ነፍስ አድን እርዳታ እንዲሰጣቸው ጀምረን ከዛ በኋላ ያው ይሄን የጀመርነውን ነበሩ
እነ ዶክተር አብርሃም እነ ያፌት አለሙ ሜዛን ጊዜ ከዛ እየሰራው ሳልም ተገናኝተናል እና ይሄው ብዙ ወገኖቻችን ለመምጣት በቅተዋል ለወደፊቱ መምጣት የሚገባቸው ዘረ እስራኤል የሆኑ በሙሉ ሊመጡ ይገባል ልንተባበር ይገባል በእውነት በጣም ነው ማመሰግነው እኔ ታሪኩን በደንብ በቅርብ ካንተ ማንደበት ከዛም አውቀዋለሁና ይሄ ደግሞ አሁን ለማህበረሰቡ ደግሞ መውጣቱ በጣም ጥሩ ነው እኔ በጣም ደስ ይላል እንቀጥላለን ሌላ 11 ደቂቃ አለን ከዛ በፊት ግን አሁን ወደ ላፍታ ወደ ማስታወቂያ እንወጣለን ተመልካቾቻችን አብራችሁን ቆዩ ክብራትና ክብራን ተመልካቾቻችን ከአፍታ በኋላ ተመልሰናል እንግዲህ በየሳምንቱ ሁሉ ጊዜም የኦሪትን ትምህርት የሰንበት አቀባበልንም እንዲሁም ደግሞ በሳምንቱ የሚነበበውን የኦሪት ክፍል ይዘን ነው የምንቀርበው በዛሬው ዕለት ግን ትንሽ ለየት ባለው ሁኔታ ይሄንን እጥር ባለው ሁኔታ የኦሪትን ትምህርት ብንይዝም ይሄም ራሱ የኦሪት ትምህርት ነው በሚል ሁኔታ ነው አንደኛ የማንነታችን ጉዳይ ነው እኛም ከዚህ የደረስንበት በዚህኛው ማንነታችን ነው በኦሪቱ ነው የመጣንና ስለዚህ ደግሞ ከታሪካችንም ከዛም ተያይዞ አሁን መጨረሻ ላይ ደግሞ ጋሽሞኤልም እንዳለው እዛም የሚጠባበቁ ገና የኛ ድል ያልደረሳቸው አሉና የነሱን ደግሞ እንዴት እንደተጀመረ አሁንም ደግሞ ያለውን ሁኔታ እናያለን እንግዲህ በእውነት ቅድምም በመሐከል ላይ ጣልቃ ገብቼ በተለይ በመጽሐፉም ያለውን በተመለከተ ምልኩስና በእስራኤል እንዴት ነው በመጽሐፉ ምናልባት እንደተዘረዘረው ብዙ ተባዙ ይላል ራስህን አግልለህ መቀመጥ አያስፈልግም በኦሪት ዘፍጥረት ተጠቅሷል እንደገና በተለያዩ ቦታዎች ተጠቅሷልና አንድ ሰው በሚመለኩስበት ጊዜ ይመንናል ማለትም ከሁሉም ነገር ራሱን አግልሎ ለብቻ በዋሻም ሆነ በሌላ ቦታ ዓለም በቃኝ ብሎ የወደፊቱን ዓለም እያዘጋጀ ይቀመጣል ይሄ ደግሞ እግዚአብሔር ከሰጠው ትእዛዝ ጋር ይቃረናል የሚል ሁኔታ ነው እና ከዚህ ላይ ትንሽ ማብራሪያ ጋቢ ካንተ ጋር ከዚህ በእውነት በተቀደሰ ዓላማ ከምንወያይበት መድረክ መሳተፍ በጣም ላደንቅህ ወዳለሁ የመለኩሴዎችን ጉዳይ ብዙ ካህናቶችን አነጋግር ያለው ብዙ ትላልቅ ሰዎችንም አነጋግር ያለው ከአባታችንም ብዙ የተማርኩት ከሊቀ ካህናት ቄስ እሸቱ ምህረት ሌሎችም ካህናቶች በሙሉ ይሄን መለኩሴ የሚለውን ጠንቅቀው የሚያውቋሉ አባታችን ሊቀ ካህናቱ ቄስ ብርቁ ተገኘ ራሳቸው የመለኩሴ ተማሪ ነው የነበሩ መለኩሴ ውስጥ ገብተው ተምረዋል ስርዓቱን ሂደቱን ጠንቅቀው ያውቃሉ ይናገራሉ አዳማጭ ከተገኘ ይናገራሉ የምልኩስና ከዛ መለኩሴ ሆኖ ለመኖር በጣም ረጅም ሂደት ነው ያለው ጋቢ ምንድነው የሚሆነው ለምሳሌ አንተ ልጅህን እኔ ልጄን ወደ መለኩሴ ገብቶ እንዲማር ከፈለግነ አንደኛ ብዙ ርቀት ያለው ነው የሚሆነው ይሄ መለኩሴዎች ቦታ በየቦታው አይደለም የሚገኘው ሩቅ ነው ያው ብዙን ጊዜ በዱር በገደል በጫካ የተቋቋመ እንጂ እንደው ስርዓት ያለው ቤት ተገንብቶ አይደለም የሚኖሩት በድህነት ነው የሚኖሩ ፎቶግራፍ ከመጽሐፍም አስቀምጫለሁ ስለዚህ አንድ ልጅ እድሉ ገጥሞት ከነሱ ከመለኩሴዎች ከተማረ የመጀመሪያ ፍላጎቱ የሚሆነው ምንድነው ከዛው ከንጹህ ቦታ እግዚአብሔርን ለማገልገል ይፈልጋል የኔ አሚታይ አባ ምህረት እንደዛ ነው የሆነው 10 አመት ይሄን የምልኩስና ትምህርት እንዲማሩ ያው ወላጆች ወስደው አስረክበው ተመልሰዋል 10 አመት አገልግለዋል መለኩሴችን ያገለገሉ ነው ደግሞ የሚማሩ ያኔ በእጃቸው ፈጭተው እንደው ጊዜ እንዳላቃጥል ብዬ ነው እንጂ ራሳቸው አብስለው ምግቡን በሙሉ የሚያዘጋጁ እሳቸው ነው የነበሩ አሁን 10 አመት ከተማሩ በኋላ መለኩሶች ህልም ያያሉ ስለ አባ ምህረት ከአባ ምህረት አብራክ የሚወጡ ዘሩ ብዙ ነው
ይህን ማቆም እንደማይችሉ መለክሶች እግዚአብሔር ከልክሏቸዋል። እዛ እንግዲህ የተከበሩ እሚታችን የሚጠብቁ የነበር ከዛው ሆነው ልክ እንደ መለክሶች ሆነው መለክስ ሆነው እግዚአብሔርን ለማገልገል ነበር። አልተፈቀደላቸው። አለቀሱ። እዛ ወላጆች ተጠሩ። ወላጆች ግን ተደሰቱ። ለምንድን ነው? የልጅ ልጅ ማየት ፈልጋል። እሳቸው ይቅርታ በጣም ታላቅ ካህን የነበሩ እሳቸው ወጥተው ትዳር መስርተው እነሱን በቅስናም እንዲያገለግል ማህበረሰቡን በቅስና እንዲያገለግሉ እና ለነሱም ቢሆን አርዶ ይሄ እንግዲህ ቀላል ነገር አይደለም። ሌላ ከመጠየቅ ከመፈለግ ከቤታቸው ካህን ስላለ ለሁሉም ነገር ያገለግላቸዋል ማለት ነው። እና እኒህ መለኩሴ ገብተው የተማሩ ታላቅ ካህን በዚህ ሁኔታ ወጥተው ይሄው ትዳር መስርተው እኛን እንትን ብለዋል። እና አሁን ያልኩህ ምንድነው ከዛ ገብቶ የሚማር በሙሉ የመጀመሪያው ፍላጎታቸው ልክ እንደነዛ እንዳስተማሯቸው ለመሆን ነው። ነገር ግን ብዙ መመዘኛ ነገር አለ፣ ብዙ መስፈርት አለ። መመዘኛው በጣም ከባድ ነገር ነው። ይመረምራሉ። እነሱ እኮ ከዛሬው ሳይኮሎጂስት ነኝ ከሚለው ወይም ደግሞ ባለሙያ ከሚለው የረቀቁና የአንድ ልጅ ማንነት ጠንቅቀው የሚያውቁ ስለነበር አንተ ከዚህ መልኩሰ መኖር አትችልም ተብለው የሚያሰናብቷቸው አሉ። ከዛም ደግሞ ወጥቶ ትንሽ ይሄ ተስፋ አለ መልኩስና ጠብቆ እንዲኖር ከተባለ ያው ሊፈቀድ ይችላል ማለት ነው። እና ይሄም ደግሞ ሂደቱ ረጅም ጊዜ ነው። እዚህ ላይ ለመደምደም ያህል ታዲያ በአሁኑ ሰዓት አንድ ሰው ተነስቶ እኔ መለኩሴ ነኝ ብሎ ማወጅ ይችላል እንዴ? እኔ እንደመሰለኝ ከሆነ በአሁኑ ሰዓት ባለነበት ድሮ በስደት ዓለም ኦሪታቸውን ለማዳን ሲሉ ድሮ በስደት ዓለም ታሪኩን ቀደም ብለን እንደተወያየነበት አቡነ አባ ጽፍራ ሃይማኖታቸውን ለማዳን ያደረጉት ስራ ስለሆነ ከዛን ቀጥሎ እርግጥ እንደ መማሪያ ቦታ ሆኖ ያው በየቦታው የመለኩሶች ቦታ እንደነበረ ይታወቃል። ከዚህች የተቀደሰችው ሀገር ከገባን በኋላ ግን ብዙ ጥያቄ ያለ ነገር ነው። በጣም አስቸጋሪ ነው በእውነት። በትክክል ከዚህ ጋርም አብሮ ተያይዞ ከመጽሐፉም ያየሁት በተለይ የሥርዓተ ጋብቻን በተመለከተ ከዚህም ደግሞ ካህን ወይም ደግሞ ህዝቡን ለማገልገል ተምሮ በሃይማኖትም ካለ በኋላ መጨረሻ ላይ ዋናው አስቀድሞ ሹመቱን ከማግኘቱ በፊት መዳር ነው፣ ትዳር መመስረት ነው የምትመጥነው። አሁንስ እንደዚያ ሳያደርግ ራስውን ብቸኛ ሆኖ ህዝብ አስተዳድራለሁ ብሎ ሲመጣ ይሄ ይፈቀድለታልስ? እንዴት ነው? ሰውስ እንዴት ነው እንደዚህ ባለ ሰው መመራት የሚችል? ጋቢ አሁንም ይህን ጥያቄ መጠየቅ የሚገባ ከኔ በላይ ታላላቅ ካህናቶች አሉ፣ የሃይማኖት መሪዎች አሉ። እኔ ተጽዕኖ ፈጣሪ ነኝ። ስለዚህ ከባድ ጥያቄ ነው አሁን አንተ የጠየቅከው። እኔ በታሪክ እይታ አመጣዋለሁ ኢትዮጵያ የነበረው እንዴት እንደነበር እና ከዚህ ሀገር ካለ ነው እዚች የተቀደሰች ሀገር አገባነ በኋላ ይሄ ምልኩስና ለምን አስፈለገ? ለምን አስፈለገ? የአያት ቅድመ አያቶቻችን የመለኩሴዎችን ታሪክ ለማስተዋስ ከሆነ ሌላ መንገድ አለ። አንዴውም ስማቸውን እያጠናነ ለነሱ ትልቅ ጉባኤ እያካሄድነ አባ ገሌ በእንዲህ ሀገር መልኩሰው ይኖሩ ነበር፣ በዚህ ሀገር ታሪካችን ጠብቀው ይኖሩ ነበር እያልነ አንተም እኔም የምንሳተፍበት ትልቅ መድረክ መፍጠር እንችላለን። እኔ ከዚህ መጽሐፌ ላይ ምንድነው ያልኩኝ? አባቶቻችን ባላደራዎች ታሪካቸው ያልተወሳላቸው፣ ያልተነገረላቸው፣ ያልተዘመረላቸው ለነሱ መታወሻ እንዲሆን
እንዲዘመርላቸው ያደረኩት ሙከራ ነው። እኔ እርግጠኛ ነኝ ይህን መጽሐፍ ያነበበ ሁሉ በስፋት እንደሚመረምሩት እኔ እርግጠኛ ነኝ። ዛሬ ወጣቱ ሁሉ ታሪኩን እንደገና ወደ ኋላ እየተመለሰ እያጠና ነው። እንደዚህም ነው መሆን የሚገባው። ያለበለዛ እኮ አሁን በእኛ ጊዜ ጠንክረን ካልሰራነ ከጥቂት ትውልድ በኋላ እኮ ታሪካችን የት እንደመጣንም ራሱ አይታወቅም። አሁን በአሁኑ ሰዓት ጋቢ ታውቃለህ፣ እኔ እናንተ እናውቃለን። ይሄ የአሁኑ ትውልድ ወጣቱ ማለት ነው ምን ላይ እንዳለ እናውቃለን። ወጣቱን ታሪኩን እንዲረከብ የታሪክ ቅብብሎሽ ርክክብ ማድረግ የምንችለው እኛ ነን። እና አንተ ዛሬ የሰራሃው ይሄን ሚዲያ በመጠቀም ይሄን መድረክ በመጠቀም ይሄ ከምንሰራቸው ስራዎች አንዱ ነው እና በእውነት ትልቅ ስራ ነው የሰራህ። በእውነት እንግዲህ እኔ አይደለሁም ስራው ያንተ ነው። ባላደራዎች የሚለውን መጽሐፍ ባላደራ ነው። ከዚህ ከመጽሐፉም እኔ ያየሁት ከመጀመሪያው መምራችን ሙሴ ኦሪቱን ተቀብሎ አደራ ብሎ ለኢያሱ ወልደነዊ ሰጠ። ኢያሱ ወልደነዊ ደግሞ አደራ ብሎ ለሽማግሌዎች ሰጠ። ሽማግሌዎች ደግሞ ለክነሴት አግዶላ ለሚባሉት ለነሱ አስተላለፉ። ከዚህ አንስቶ ይሄው ባላደራ ተብሎ ቅብብሎሽ ከኛ ደርሷልና ይሄን ደግሞ በመጽሐፍ ስለቀረበ በእውነት በጣም አመሰግናለሁ ጋሽ ሽሙኤል። አንድ ቃላት ይቻላል? እሺ አንዲት ቃላት ብቻ። ይሄን መድረክ አሁንም በድጋሚ ላመሰግን እፈልጋለሁ። ለአቶ ፋሲል አይቲቪ ትልቅ አስተዋጽኦ ነው የምታደርጉና ይሄ መድረክ ተጽዕኖ ፈጣሪዎችንም ካህናቶችንም መምህራኖችንም በሙሉ እየጋበዘ የሚያስተምርና እውቀት እኮ ነው። አሁን እኮ ማወቅ ነው መጽሐፉን የሚያስፈልገው እና በጣም አመሰግናለሁ። እሺ በጣም አመሰግናለሁ። ክቡራትና ክቡራን ተመልካቾቻችን እናንተም አብራችሁ ቁጭ ብላችሁ ከእኛን እየተከታተላችሁ ከጋሽ ሙኤልም የሰማችሁትን በሙሉ ወደፊት መጽሐፉን አግኝታችሁም እንደምታነቡትና እንደምትረዱ ጥያቄዎችም ካላችሁ እንደምትጠይቁ እርግጠኛ ነኝ። ስለዚህ በዛሬው ዕለት የነበረው የሳምንቱ ዝግጅታችን ከዚህ ላይ ይፈጸማል። ይህ ዝግጅት ደግሞ እንዲሳካ ከበስተጀርባ ሆኖ በደንብ አጠናክሮ ያቀረበልን ወይም ደግሞ የሚያዘጋጀው ቶሜር ለገሰን ከልብ አመሰግናለሁ። ለእናንተ መልካም ሰንበት እንዲሆንላችሁ እመኛለሁ። ሻባት ሻሎም።